ለምንድን ነው ቲሸርት ያለበሽ? ለብሼ ነበር ሞቆኛው ልቄ ነው ይቀርበኝ እናቴ ማርያምን ለብሼ ለመጀመሪያ ጊዜ ነው እንደዚህ አይነት ፕሮግራም ተሳተፍና በጣም ነው ደስ ያለኝ። እንኳን ደስ ብሎናል ስለመጣሽ። እኛም ደግሞ እናበረታታለን ከዚህ በኋላ ያሉትን እንዳትቀሩ። ለምን እዚህ ስትገኙ ያው የዛሬ የምናከብረው የዓለም አቀፍ የዳውን ሲንድሮም ቀንን በማስመልከት ነውና ሰው እዚህ እንዲገኝልን ተሳተፉ ምንለው አንደኛው ሰው ቲሸርቱን እንዲገዛልን ነው። ሁለተኛ ግን ዋነኛው ሰው በተሳተፈ ቁጥር ስለ ዳውን ሲንድሮም አሁን አንቺ አውቀሽ ነው የሄድሽው። ዛሬ ብዙ ነገር ተምረሽ ሄድሽ። ልጆች መደነስ እንደሚችሉ መናገር እንደሚችሉ ማውራት ብዙ ነገር ማድረግ ኢቭን ሲጫወቱ ሲንቀሳቀሱ ሰው እንደዚህ አይጠብቅም። ልጆቹ ይሄን ያክል ኮኦርዲኔት አድርገው ብዙ ነገር ማድረግ እንደሚችሉ ጭራሽ ከዚህም አልፎ ስራ መቀጠር ይችላሉ። ኢትዮጵያን ኤርላይንስ፣ ሆላንድ ሂውማን ራይትስ ኮሚሽን፣ ኢትዮ ቴሌኮም ቀጥሯቸው በስርዓት ደሞዝተኛ ሆነው እየሰሩ ነውና ሰው ሲመጣ ይሄንን እንዲረዳ ስለሆነ ነው ኑ የምንለው እና እንኳን ደህና መጣሽ። አመሰግናለሁ በጣም ኧረ አልቀርም ባጠሩኝ እመጣለሁ። እና አሁን እንደዚህ ኦቲዝም እንደዚህ በእንደዚህ አይነት ሁኔታ ያሉ እናቶች ልጆቻቸውን እኔ በግሌ ማቃቸው ሰዎች አሉ ከቤት እንኳን አትሊስት እዛ ውስጥ ሆነ እንኳን ሲያስሉ ምን ያህል እንደሚሸማቀቁና ለነሱ እናቶች እስኪ የምትዩ ነገር ካለ እባክሽን። ያው እናቶች ያሳዝናሉ። አሁን ብዙ ጊዜ አዌርነስ ካለመኖር ግንዛቤ ካለመኖር ነው ይሄ ጉዳይ የሚያስፈራ። ለምን እኛም ተብለናል ዲቦ ስትወለድ ይሄ ኃጢያት ነው እርግማን ነው ብዙ ነገር ተብለው ሊያሸማቀቁን ተሞክሮ ነበር፣ ግን እኛ አልተሸማቀቅንም። ከዛም አልፎ ፋውንዴሽን ተቋቁሞ በጣም ብዙ ልጅ በእኛ ስር እየተረዳ ነው። ብዙ ቤተሰብ ከኛ ጎን ሆኖ እየሰራ ነው። ብዙ ተቋም ከኛ ጎን ሆኖ እየሰራና አይዟችሁ። አሁን ግን እሱ ነገር እየጠፋ እንደሆነ አምናለሁ። እናቶችም በቃ ለልጆቻቸው በቂ ማድረግ ያለባቸውን ነገር እያረጉ እየጣሩ ለምን እኔም እናት ነኝ አውቀዋለሁ ለልጄ ምንም ማድረጋለሁና አሁንም ያሉ እናቶች እንደዛ ናቸው። አሁንም ያሉ ቤተሰቦች እንደዛ ስለሆኑ አይዟችሁ አብረነን ምንም ይሄ አጋጣሚ ነው። እንደዚህ አይነት ልጅ የሚወለደው የትኛውም ቤተሰብ ላይ ሊያጋጥም ይችላል። እነሱ ግን እንዲህ ግን ሲያጋጥም ግን የተመረጠ ነው። እንደዚህ አይነት ልጅ ሲሰጥሽ እግዚአብሔር መርጦሽ ነው ብለን ነው እኛም እናምነው። እኛም መርጦን ነው ከሁሉም የተሻለ በዚህ በአእምሮ እድገት ውስንነት በቃ ስትመረጭ ነው እንዲህ አይነት ልጅ። ለምን እነሱን ማሳደግ ማስተዳደር ቀላል አይደለም፣ በጣም ፈታኝ ነውና ተመርጠሽ በትዕግስትና ፍቅር እየሰጠሽ እነዚህ ልጆች ስለምታዩ የተመረጣችሁ እናቶች ስለሆናችሁ አይዟችሁ ከጎናችሁ ነን ማለት ነው። በጣም አመሰግናለን። እንግዲህ ተደብቃችሁ በውስጥ ፈርታችሁ አፍራችሁ በቃ ስቅቅ ብላችሁ ያላችሁ እናቶች መውጣት ትችላላችሁ፣ መስራት ትችላላችሁ። ሰው የደረሰበት ልጆቻችሁ ማድረስ ትችላላችሁ አይደል? ትክክል። አመሰግናለሁ በጣም ቴንኪው በጣም